ሰላም እንዴት ናችሁ? ለዛሬ ቤት ውስጥ የሚዘጋጁ ዋክስ እንሰራለን ማለት ነው። በመጀመሪያ እንደምትመለከቱት 2 ማንኪያ ስኳር እናደርጋለን ማለት ነው። በደንብ ያልሞላ መካከለኛ ማለት ነው። ልኬቱን በደንብ ማየት አለብን፣ በኋላ እንደ ከረሜላ እንዳይደርቅብን። የብዙዎቻችን ችግር እሱ ነው። ሲቀጥል 1 ሙሉ ሎሚ ማለት ነው እናደርግበታለን። ሎሚውን በደንብ መጭመቅ ይኖርብናል፣ ምክንያቱም ስኳሩን ዘለል ማለት አለበት። በቃ የሎሚው ውሃ በደንብ ስኳሩ መዳረስ አለበትና በሙሉ ስኳሩ መዳረስ አለበት። እንደዛ ካደረግነው መጨረሻ ላይ ከረሜላ አይሆንብንም ማለት ነው። ሊኩዊድ የሆነ ዋክስ እንሰራለን ማለት ነው። እንደምታዩት እንግዲህ ሙሉ ስኳሩ ተዳርሷል። እንደዚህ ስታማስሉት በቃ ሙሉ ስኳሩን ማግኘት አለበት ማለት ነው። ሎሚ በደንብ ታዋህዱታላችሁ። መጀመሪያ ላይ ውሃ በትንሹ ለብ ታደርጋላችሁ። እንደዚህ ካዋሃዳችሁ በኋላ ውሃውን ስትጨምሩት ስኳሩ እንዲቀልጥ ይረዳዋል ማለት ነው። ያሞቃችሁትን ውሃ እንግዲህ 1 ማንኪያ የሚሆን በትንሹ ያክል መጨመር ነው፣ ስኳሩ እንዲማሟልን። በደንብ እናዋህደዋለን። 3ቱም ውህዶች በአንድ ላይ እንዲቀላቀሉልን በደንብ ካዋሃድነው በኋላ ስቶቭ ላይ እናደርገዋለን። ልክ እንደኔ እንደዚህ አይነቱን ስቶቭ ሀገረኛ ስቶቭ የምትጠቀሙ ከሆነ ፓወሩን መቀነስ አንችልምና፣ ስለዚህ ትንሽ ሞቅ ካለ በኋላ ፓወሩን እንዘጋዋለን ማለት ነው፣ ተመጣጣኝ እንዲሆንልን። ያኛውን በቁጥር ያለውን የምትጠቀሙ ከሆነ ደግሞ 3 ላይ አድርጋችሁ እስከ መጨረሻው መጠቀም ትችላላችሁ። የኛው ግን ቁጥር ስለሌለው ነው። ልክ እንደዚህ በደንብ አማስሉት እንዲዋሃድልን። እንደዚህ መፍላት ሲጀምር ፓወሩን ታጠፉታላችሁ ማለት ነው። ፓወሩ ከፍተኛ ነው ታውቃላችሁና፣ በጣም ሂት ከበዛው ደግሞ መጨረሻ ላይ ከረሜላ ይሆንብናል፣ ውሃው ይተናል ምናምንና ቅድም የለካነውን ነገሮች ስለሚያዛባብን ወደ ከረሜላነት ይቀየራል ማለት ነው ሲበርድ። ፓወሩን አጥፍታችሁ ልክ እንደዚህ ለሰስ ብሎ እንዲፈላ አድርጉት። ከዛ ያማሰላችሁ ትንሽ ጠብቁት። እንደዚህ ያማሰላችሁት ዋክሱ መድረሱን ለማወቅ ደግሞ ማንኪያውን በዋክሱ ወደ ታች እንደዚህ ስትጫኑት ከታች ከብረት ድስቱ ጋር ተያይዞ የሚቀር አይነት ከሆነ ስትሞክሩት እየደረሰ ነው ማለት ነው። አውጥታችሁ ታበሩታላችሁ። ልክ እንደዚህ ትሞክሩታላችሁ። በዚህ መልኩ እንግዲህ ያማሰላችሁ እየሞከራችሁ ማያስ ሲጀምርና ከለሩ ሲለወጥ ያስታውቃቸዋል። በዛ ሰዓት ላይ አውጥታችሁ ለተወሰነ ደቂቃ ታበርዱታላችሁ ማለት ነው። አሁን እንደምታዩት ከለሩም እየተለወጠ ነው፣ ወፈርም ብሏል። ከዛም በማንኪያ ስሞክረው ደግሞ በደንብ ይይዛል ማለት ነው። ስለዚህ አውጥተን ለተወሰነ ደቂቃ እናስቀምጠዋለን ማለት ነው። ሬዲ ሆኗል። እስኪቀዘቅዝ ጠብቁኝና እመለሳለሁ። አሁን ዋክሳችን ደርሷል። እንግዲህ አፕላይ ልናደርገው ነው። ቤት ውስጥ ስለሆነ የምታነሱበት ነገር የአንሶላ ጨርቅ በጣም አሪፍ ነው። ኮተን የሆኑ ጨርቆች አሪፍ ናቸው። እሱን ታዘጋጁና ከፀጉሩ በተቃራኒው እንደዚህ ተቀቦታላችሁ። ይሄ እንደምታዩት የአንሶላ ጨርቅ ነው። አሁን ዋክሱን ወደ ቀባውበት ከፀጉሩ ወደሚያድገው ወደ ተቃራኒው እንደዚህ በሂት በእጃችሁ ሙቀት ትጫኑታላችሁ ማለት ነው። አንሶላውን በደንብ እንዲይዘው ከዛ ወደ ላይ ታነሱታላችሁ ማለት ነው። ልክ እንደዚህ እንግዲህ ፀጉሬን አንስቶታል ማለት ነው። አንዴ ካነሳችሁ ሳምንት 2 ሳምንት እንደ ተፈጥሯችሁ ነው። በዚህ መልኩ እንግዲህ ፀጉራችሁን እድገቱን ቀንሶ ከዛ ደግሞ ለስላሳ ሆኖ እንዲወጣ ራሳችሁ መጠበቅ ትችላላችሁ። ከተመቻችሁ ላይክ አድርጉ። ባይ ባይ።